ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ የምናየው ከትላንትናው የቀጠለ ዶዜጅ ካልኩሌሽን በተመለከተ ይሆናል። በነገራችን ላይ ይህ ርዕስ በጣም ሰፊ በመሆኑ ቀጣይነት ያለው ስራ ይጠይቃል። በተቻለኝ አቅም ለማቅረብ እሞክራለሁ። እንደ ጤና ባለሙያ ወይም እንደ ፋርማሲስት የተለያዩ መጠን ያላቸው መድኃኒቶች እንዴት ካልኩሌት ማድረግ እንደምንችል እና ዩኒት ኦፍ ሜዠርመንትን እንዴት መቀየር እንደምንችል ጠቃሚ መሆኑን ትላንትና ገልጫለሁ። በመሆኑም ዛሬ የምናየው how to calculate number of dose የሚለውን እናያለን ማለት ነው። number of dose calculate ስናደርግ total quantity divided by size of dose ነው። total quantity የምንለው አንድ ታካሚ በሕክምና ወቅት ከህመሙ እንዲያገግም የሚሰጠው የመድኃኒት መጠን ሲሆን size of dose ደግሞ በምን ያህል መጠን ያለው በቀን ምን ያህል መጠን ያለው መድኃኒት መውሰድ እንዳለበት የሚገልጽ ነው። ወደ ምሳሌዎቻችን ስንሄድ ደግሞ እዚህ ምሳሌው ላይ እንደምናየው አንድ ታካሚ በሊኩዊድ ፎርም የተዘጋጀ መድኃኒት 2 ቴብል ስፑን ፉል ጧትና ማታ ለ8 ቀን ታዞለታል። ስለዚህ ምን ያክል ኤምኤል የያዘ ቦትል መሰጠት ያስፈልገዋል ለዚህ ታካሚ ብሎ ይጠይቀናል። በዚህ መሰረት የምንጠየቀው ቶታል ኳንቲቲ ነው ማለት ነው። ስለዚህ መጀመሪያ የምናስቀምጠው ጊቨንን እናስቀምጣለን። ሳይዝ ኦፍ ዶዝ ተሰጥቶና ሳይዝ ኦፍ ዶዙ 2 ቴብል ስፑን ፊል ነው። ስለዚህ 1 ቴብል ስፑን ፊል 15 ኤምኤል ነው። ነገር ግን እንደምናየው ፔሸንቱ እንዲወስድ የታዘዘው 2 ቴብል ስፑን ፊል ነው። ስለዚህ 30 ኤምኤል ይወስዳል ማለት ነው። ነምበር ኦፍ ዶዝ ደግሞ ነምበር ኦፍ ዶዝ ደግሞ ነምበር ኦፍ ዱሬሽን ታይምስ ፍሪኩዌንሲ ነው። እዚህ ላይ ጧትና ማታ ወይም ቲዩስ የዴይ ፎር 8 ዴይስ ነው የሚለው 8 ዴይስ የሚለው ዱሬሽን ነው። ስለዚህ 2 ሲባዛ በ8 16 ብለን ነምበር ኦፍ ዶዝን እናስቀምጣለን። ስለዚህ ቶታል ኳንቲቲን ወይም አጠቃላይ ምን ያክል የያዘ ምን ያህል ኤምኤል ቦትል የያዘ ፕሪስክራይብ ማድረግ አለብን የሚለውን ለማወቅ ቶታል ኳንቲቲ የምንለው ሳይዝ ኦፍ ዶዝ ሲባዛ ነምበር ኦፍ ዶዝ ስለሆነ 16 ሲባዛ በ30 480 ኤምኤል የያዘ ቦትል ለፔሸንቱ ፕሪስክራይብ እናደርጋለን ማለት ነው። እንደዚሁ በሁለተኛው ኤግዛምፕል ላይ እንደዚሁ የታካሚያችን በሊኩዊድ ፎርም የተዘጋጀ መድኃኒት ነገር ግን በድሮፕ የሚሰጥ መድኃኒት ነው የታዘዘለት። ስለዚህ መጀመሪያ ጊቭኖቹን እንደ ቅድሙ ሁሉ እናስቀምጣለን። ቶታል ኳንቲቲ ተሰጥቶናል። ምክንያቱም how many drop will be prescribed in each dose of liquid medicine if 50 ml contained 60 dose ይለናል። ዶዙ ደግሞ አጀስት የተደረገው ወይም ካልኩሌት የተደረገው በ32 ድሮፕ ፐር ኤምኤል ነው። ስለዚህ ቶታል ኳንቲቲው ምንድነው? ቶታል ኳንቲቲው ማለት ህመሙ እስከሚታገስ ድረስ ህመሙን አሊቤት እስከሚደረግ ድረስ የሚወስደው የመድኃኒት መጠን ስለሆነ 15 ኤምኤል ሲባዛ በ32 ድሮፕ ስንት ይሆናል ማለት ነው? 480 ድሮፕ ፐር ኤምኤል ቦትል ነው ማለት ነው የምንሰጠው። ነምበር ኦፍ ዶዝ ደግሞ እዚህ ላይ ነምበር ኦፍ ዶዝ እንደ ቅድም ሁሉ ፍሪኩዌንሲ እና ዱሬሽን ከሌለ ብዙ ጊዜ ዶዝ ብሎ ነው የሚቀመጠው እና ይሄን ማውሰድ እንችላለን። ኮንቴንስ 60 ዶዝ ይላል እና 60 ብለን እናስቀምጣለን ማለት ነው። እዚህ ላይ ሳይዝ ኦፍ ዶዝ ነው እየተጠየቀን ያለ ነው እና how many drop will be prescribed ማለት ሳይዝ ኦፍ ዶዝ ነው እየጠየቀን ያለው። ስለዚህ ሳይዝ ኦፍ ዶዝ ደግሞ ካልኩሌት ለማድረግ ቶታል ኳንቲቲ ዲቫይድድ ባይ ነምበር ኦፍ ዶዝ ነው። ስለዚህ 480 ሲካፈል ለ60 8 ድሮፕ ዶዝ እንሰጣለን ማለት ነው። አመሰግናለሁ።